መስተዋት ፊት ቆመው ፊትዎን ሲመለከቱ የሚታዩት የቆዳው ተፈጥሯዊ ውበት ነው ወይስ በፀሐይ ቃጠሎ የጠቆረ የዛለና ያረጀ ገጽታ? ብዙ ሰዎች ይህንን የቆዳ ለውጥ ከዕድሜ ጋር ብቻ ያይዙታል፣ ነገር ግን እውነታው ከዚህ ይለያል። ዋነኛው ምክንያት የፀሐይ ብርሃን ነው። ዛሬ በፀሐይ የጠቆረና የተጎዳን ቆዳ በተፈጥሯዊ እና በሳይንሳዊ መንገድ እንዴት ዳግም ማለምለም እንደሚቻል በዝርዝር እንመለከታለን። በመጀመሪያ ፀሐይ ቆዳችንን እንዴት እንደምትጎዳ መረዳት አስፈላጊ ነው። የፀሐይ አልትራቫዮሌት ጨረሮች ቆዳችን ውስጥ በጥልቀት ዘልቀው በመግባት የሴል መመሪያ የሆነውን ዲኤንኤን ያበላሻሉ። በተጨማሪም ቆዳን ጠንካራና የሚለጠጥ የሚያደርገውን ኮላጅን የተባለ ፕሮቲን ያፈርሳሉ። ውጤቱም ያለ ዕድሜ መሸብሸብ፣ የቆዳ መጥቆር እና የፊት ገጽታ መዝለል ነው። ይህንን ጉዳት ለመቀልበስ በሦስት ዋና ዋና ምሰሶዎች ላይ የተመሠረተ መፍትሔ አለ። የመጀመሪያው ምሰሶ የውጭ የቆዳ ጥገና ነው። በጠዋት ፊትዎን በንጹህ ውሃ ከታጠቡ በኋላ ቫይታሚን ሲ ያካተተ ሴረም ጥቂት ጠብታዎችን በመቀባት ይጠቀሙ። ይህ ንጥረ ነገር የፊት ቀለምን ያበራል፣ ኮላጅን እንዳይፈርስም ይከላከላል። ነገር ግን ቫይታሚን ሲ ሲጠቀሙ የፀሐይ መከላከያ ክሬም ደርበው መቀባት የግድ መሆኑን አይዘንጉ፣ ያለዚያ ቆዳው ሊቆስል ይችላል። ቀጥሎም የቆዳን ተፈጥሯዊ መከላከያ ግንብ ማጠናከር ይኖርብናል። ለዚህም ኒያሲናሚድ ወይም ቫይታሚን ቢ3 ያካተቱ ክሬሞችን ጠዋት ወይም ማታ መጠቀም ይችላሉ። በተለይ ከእርጥበት ጠባቂ ክሬሞች ጋር ሲጣመሩ ውጤታቸው እጅግ የላቀ ይሆናል። በምሽት ደግሞ ሬቲኖል ያካተቱ ምርቶች የቆዳ መታደስን ያፋጥናሉ። ይሁንና ሬቲኖልን ሲጀምሩ ቆዳው እንዲለምደው በሳምንት 2 ጊዜ ብቻ በመቀባት ይጀምሩ። ነገር ግን እውነተኛ የቆዳ ለውጥ የሚጀምረው ከውስጥ ነው። ሁለተኛው ምሰሶ ውስጣዊ ድጋፍ ነው። የኮላጅን ማሟያዎችን በዱቄት ወይም በፈሳሽ መልክ በየቀኑ መውሰድ ቆዳን ከውስጥ ይገነባል። ግልጽ ውጤት ለማየት ግን ቢያንስ የ3 ወራት ትዕግስት ያስፈልጋል። በተጨማሪም ቫይታሚን ኤ ካፕሱል ቆዳን ከውስጥ የሚጠብቅ ተፈጥሯዊ ጋሻ ነው። በቀን 1 ካፕሱል ከምግብ ጋር መውሰድ ቆዳው እንዲታደስና እንዲያብለጨልጭ ይረዳናል። ሦስተኛውና ከሁሉም ወሳኙ ምሰሶ ዘላቂ ጥበቃ ነው። ያለ ዕለታዊ የፀሐይ መከላከያ ክሬም የምታደርጉት ማንኛውም የቆዳ እንክብካቤ ውጤታማ አይሆንም። ስለሆነም ኤስፒኤፍ ያለው የፀሐይ መከላከያ ክሬም ፀሐይ ከመውጣቷ 20 ደቂቃ በፊት ይቀቡ። በየ2 ሰዓቱም ማደስን አይዘንጉ። በማጠቃለያችን የፀሐይን ጉዳት መቀልበስ የአንድ ቀን ሥራ አይደለም። ነገር ግን በትክክለኛ እንክብካቤ፣ በትዕግስት እና በቀጣይነት ቆዳውን ወደ ቀድሞ ጤናውና ውበቱ መመለስ ይችላሉ። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ በማድረግ ያጋሩን። ለተጨማሪ በሳይንስ የተመሰረቱ የጤና መረጃዎች የፋርማኮን ጤና ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ።